ወንድ ልጅ ኪሱ ላይ ገንዘብ መያዝ አለበት ብለን ገንዘብ ልናወጣ ስንመጣ ማሽኑ አይሰራም። ተራራ እየወጣን ገንዘብ ምን ያደርጋል ብለን መንገዳችንን ቀጠልን። ክርስቲያን አገኘን፣ ተሳለምን፣ ሰላም አስገባናልን። መንገዳችንን ሸከሸክ ነው አባቴ ሸከሸክ ነው። ከዛም እዚህ ጋር መፎከር አለብን ብለን ካሜራ ከፍተን ማለት ነው እየቀጠልን ነው እንደርሳለን ምናምን ነገር ጃም ይሁኝ። እስኪ አሁን እንዲህ ስራመድ አሁን ቶሎ ምደርስ ምናምን አይመስልም። ሳክስ ብቻ እዚህ ጋር በወኔ በሞራል ጉዞአችንን እንቀጥለናል። ምንም ነገር የሚበግረን አይመስለን። በቃ ምን ደክሙላ አይመስልም። ግን እዚህ ጋር የሆነ ነገር አገኘ ባለሀብት ነኝ አገኘ። እንዴት ነው የሚያደርገኝ? ህይወት የሚቀይር አይመስልም። አሁን የብር የመጀመሪያ ዳገት ለመጀመር እዛ ጋ ማለት ነው ሁላችሁ ካፌ የሚወጣው አየር ማለት ልነግራችሁ አልችልም። ገና ዳገቱን ሳልጀምር ድካም እየተሰማኝ ነው። እናም ሰፈሯን ሾፍ እዚህ ጋር ባይዘው ሜዳ ነበር ያበደ ሜዳ። እናም ሰፈሯን ሾፍ አረግን። የመጀመሪያውን ዳገት ልንጀምር የመጨረሻው ቀጥ ያለ መንገድ ማለት ነው። እዚህ ጋር በቃ በስመ አብ ወወልድ ወመንፈስ ቅዱስ ብለን አባቴ ንካው ግፋ በለው እያለን እየለፈለፍን እዚህ ጋር ደግሞ ማለት ነው አዲስ እየተሰራ ያለ ሎጅ አለ። ሶዶ እኮ እያበደች ነው አባቴ። ደረጃውን አህዱ ብለን መርገጥ ጀመርን። እንግዲህ እስቲ እናያለን እስኬት እንደምንደርስ። ደረጃው ግን ያበደ ነው ሙሉ ካለቀ ማለት ነው። እዚህ ጋር ስፖርት የሚሰራ ጀማ አለ። እዛ ጋር ደግሞ ከፊት ያሉት ውሃ ምናምን የሚሰጡ ሰዎች ናቸው። እግዚአብሔር ይስጣቸው። ያው ውሃ ምናምን ሰጥተውናል። ውሃችንን ማለት ነው ተቀብለን እየገሰገስነው ነው እየወጣ ነው እንዳፈራ ወንድ ልጅ 7 ተራራ አባቴ 7 ተራራ ነው የምንወጣው። እዚህ ጋር ያው ዳገቱ እንዳሳየዋችሁ ነው። ከዛም ማለት ነው እስቲ ሙሉ በሙሉ ለምንድን ነው የማልገው ከናረማመዴና ብዬ እስቲ ቅረጭኝ አልኳትና ማለት ነው እየቀረጸችኝ እስከናረማመዴ ይኸውልህ አባቴ ኩሩ። እዚህ ጋር ጀለስን አገኘ አብረን ሩጥ አልኩት። ይቻላል መሮጥ ይቻላል አለኝ እና እንሂድ ምናምን ብዬ አባቴ 6-7ቱን ከወጣሁ በኋላ ሳየው ለካ ሱሳም ነው ሳምባ ይለኝ። አይ ልቀመጥ አልኩና ደቅ ብዬ ማሰብ ጀመርኩ። አሁን ገና በመጀመሪያ ዳገት እንዲያለከለው ቀሪው ምን ልሆን ነው ምናምን ብዬ እስቲ ወደኋላ ደግሞ ለቅረጥ የሚመጡትን ሰዎች ብዬ ምዕመናን እየመጡ ነበር። እነሱን ቀረጽን። ዳገቷን ጨረስን። የዳገቱ የሚያልቅበት ፓርቲ ጋር ነው። ከዛ እዚህ ጋር ማለት ነው በዚህ ጋር አቋራጭ መንገድ አለና በአቋራጭ መንገድ በጫካው እየገፋ ነው አባቴ እየገፋ ነው። በቃ እዚህ ጋር ያለው ሞራል ማለት ነው ከ110 ደርሷል። በቃ ተስፋ ለመቁረጥ ያው 90% ማለቅ አለበት። ጫካውን እየቀረጽን ነው እየሄድን ነው አባቴ እንዳፈራ ገና 90 ማለት ነው 90% የመሄድ አላማና እቅድ ይዘናል እዚህ ጋር ማለት ነው። እንዳሰማያል አቤት ፉከራ ላይ ኳዛ ነው። ከዛ ማለት ነው እቺን ቦታ በቃ ተመቸችኝና ለምን አልቀርጻትም ብዬ ቀረጽ አረኳትና ይሄን ዳገት ነው። ዳገቱን እያያችሁ በዛ በኩል ጥቅጥቅ ያለ ጫካ ነው። የሚገርም መንገድ ምናምን አለው። በዚህ ጋር አሳለጥን ማለት ነው። እዛ አሁንም ይኸውልህ ድንጋዮችን እንደዚህ በቃ ታሪክ ነው የሰራ ነው ማለት ታሪክ። እንደዚህ አይነት ውብ ቦታ ዓለም ላይ አይኖርም አባቴ። መተህ አባቴ እዚህ ጋር ለማረፍ አለብን ብለን ስናርፍ ደግሞ ካሜራ ያስፈልጋል። ገባ ፊታችንን መቅረጽ አለብን። ምን እንደምን ረስቻለሁ። እዚህ ጋር በቃ ቁም ነገር ያስተላለፍኩ ይመስለኛል። አሁን ይሄ መናገር የማይችሉ ሰዎች ነው የሚገባቸው። እዚህ ጋር በጣም ትልቅ ቁም ነገር ነው ያስተላለፍኩት። ከእረፍት ተነስተን የመጀመሪያውን ዳገት ጨረስን። ከጫካው ወተን አሁን የተጠረገ መንገድ አለ። እሱን መንገድ ይዘን ነው ቀጥታ የምንሄደው። እዚህ ጋር ለምን ከተማ አላሾፋችሁም ብዬ ነው መቀረጽ ጀመርኩ። ይሁት እስቲ አያምርም? ከዚህ ከፍታ ላይ ሆናችሁ ከተማችሁን ማየት ያበረም። እስቲ እዚህ ጋር ደግሞ ቅረጭኝ እስቲ አረማመዴን እንዴት እየሄድኩ ነው ብዬ እዚህ ጋር ውሃ እየጠጣሁ ነው እየተራመድኩ ነው። በቃ ቀረሽኝ? አዎ በቃ አምጪ በቃ ምናምን ብዬ ስልኬን ተቀበልኩ። ቀጥታ መንገዳችንን ቀጠልን ነው ማለት ነው። ይሄን መንገድ ይዘን ሸከሸክ ነው ማለት ነው። ይሄን መንገድ ማልቅ ነው የሚመስለው አባቴ፣ ግን ማለት ነው ያልቃል። በቃ ትደርሳለህ። ያሰብከው አላማ ላይ ማለት ትደርሳለህ ጋ ማለት ነው። በቃ እዚህ እንደዚህ አይነት ከፍታ ቦታ ላይ ብኖር ምናምን ብዬ እኔ ለምን ይሄ ከፍታ እንዴት አባቱ ነው የሚያምረው። አያችሁት? በስመ አብ ከተማዬ እና በቃ መመሰጡ ይበቃናል ብለን ጉዟችንን ቀጥለናል። እዚህ ጋር አላማህ መድረስ ነው ትደርሳለህ ያልኩ እየሰከስኩ በፍቅር ሲዘምሰል ምናምን እያለ እየሰከስን ነው።
እዚህ ጋር በዚህ አቋራጭ መንገድ አለ ብሎን እንግዲህ እሱን አቋራጭ መንገድ ለመሞከር እየወጣ ነው። እዚህ ጋር ያዘኝ ያልኩት ጀለስ ያዘኝ። ቀጥታ መንገዳችን ጀመር። እዚህ ጋር ያለችው ጫካ ደስ ትላለች፣ ያምራል። በቃ የሆነ ምን ብዬ ልንገራችሁ። በቃ ብቻ ማየት አለባችሁ። ይህንን ቪዲዮ የምታዩ ሰዎች መታችሁ ማየት አለባችሁ። እንደዚህ ላጥ ያለን ማለት ነው። እዚህ ጋር የእግራችን የመዛል ስሜቱ ላይ እየተሰማን ነው፣ ግን እንደርሳለን ነው። አላማችን መድረስ ነው። ያራዳልች ደርሳለን። ራሴን እዚህ ጋር ምን ያህል ይቀርናል ማለት አረ ገና 6 ሰዓት ይቀርዋችኋል፣ በርቱ ምናምን ነገር አሉ። እሺ 6 ሰዓትማ ምን አላት ምናምን ብዬ ጉዞ ነው። ከዛ እኔን ማየት ሰለቻል ብዬ ደግሞ ማለት ጫካውን ለምን አላሾፋችሁም ብዬ ጫካው እኔ በቃ መቅረጽ ላይ ያዛ ነኝ። በቃ ቀርጾ የለ እንዴ እንደዚህ ያበደ አርጌ ቀርጫለሁ። እንደዚች መንገድ ይዘን በዚችኛዋ አባቴ ቆስቁሰው እያለን ራሳችን እያሳመንን እነቀዋለን። አባቴ እየሞቀን ነበረ። የሆነ ሳለ ቀና ስል ጉም ነው፣ ጭጋግ ነው፣ ብርድ ነው። የማ ጃኬት ያስፈልገዋል፣ ግን እኔ አልለብስም ጃኬት ምናምን። ከቀጠሉ መንገድ ወርጄ አባቴ ይኬዳል እንደርሳለን እያሉ እንግዲህ ከነበርንበት መንገድ ወተን እንደገና ይኸው ወደ ጠረገበት መንገድ ገብተናል። ይኸው እንደምታዩት ጉሙ እየመጣ ነው። በጣም እንቅስቃሴ አለ። ዝም ብለን ጃኬት ላያችን ላይ ጣል አደረግን። የሚሰማኝ ስሜት ልነግራችሁ አልችልም። ለምን ወጣው ከቤት ምናምን ለምን ወጣው ቢቀርስ ምናምን እያልኩ ነው እዚህ ጋር እና አተነፋፈሰ የስድስቱ አተነፋፈስ ነው በአንድ የተነፈስኩ ያሉት እና በቃ እስቲ ያለ መንገዱ ይሄን ይመስላል። ወዮ ድረሱልኝ ፊት በቃ አሁን ይሄ ፊት ምን እየተረዳሁት ያለው ድረሱልኝ ነው በቃ። እዛ የእግር አረማመድ አጣጣለና ያያችሁት እኔ በህይወቴ እግሬ እንደዚህ ጠላለሁ ብዬ አስቤ አላውቅም። እግሬ በራሱ እየተነሳ ነው ሄዶ በስማ ከዛ ይኸውልህ በቃ ከዚህ አላልቅስ ምናምን እያልኩ ግን አይዞህ በቃ እንቀጥላለን። ጭጋግ ይሄ ሰውዬ ባይዘው ከኔ በላይ ነው ካሜራ ውስጥ የገባው። እየወረድን ነው ትላለህ፣ እየወረድን ነው ደስ ይላል። እዚህ ጋር ንጹህ አየር ሰዎች እዚህ ጋር አገኘን፣ መንገድ ላይ ተገናኘን። ከነሱ ጋር ላጥ እያልን እየሄድን እዚህ ጋር በዚህ ጋር ማቋራጭ አለም ስለ ኧረ እኔ ዳገት አቋራጭ ምን ያስወጣኛል? ይችኛዋ መንገድ ላጥ ብዬ አልሄድም እንዴ ምናምን አልኩኝና መንገዷን ይዤ ላጥ ሰባት ተራራ ሲጠራ ቀላል ነው። ያው እነዚህ ማታ አዳር ሄዶ የመጡ ሰዎች ናቸው። ስላሴ ኔክስ ነው አዳር ሄዶ የመጡ ሰዎች ናቸው። እየተመለሱ ነው ባህር ዛፍ ይዘው ምናምን እና መንገዱን አያችሁ ድንጋይ ብቻ ነው። አሁን ይሄ እንዴት ነው የሚራመደው? በስመ አብ አራት ተቀስ ብላተ ኧረ ቆይ አንዴማ ትንፋሽ መስማት አለባችሁ። ይኸው ስሙት ትንፋሽን በእናታችሁ ከባድ አያችሁታ። የስድስት ሰው ትንፋሽ በአንዴ ተነፍስ። በቃ መዝሙሬን እየሰማው ከባድ ነው ግን እደርሳለሁ፣ እሄዳለሁ፣ አላማዬን አሳካለሁ በሚል መርህ ቃል ጉዟችንን እንቀጥለናል። ዋው አዲስ መንገድ ጀምረናል። ይሄ ደግሞ ከመጀመሪያው መንገድ ስንጨርስ ያለች ትንሽ ዳገት ናት። እሷን ጨረስናት እንደምንም። በቃ ወደኋላ ብቻዬን ቀስ እያልኩ ልረፍ አልረፍ እያልኩ በቃ እያልኩ ማረፍ አለብኝ ብዬ እዚህ ጋር እረፍት አረግን። እዚህ ጋር በቃ ዝርር ነው ያልኩት ባልነሳ ባልሄድስ ምናምን ብዬ ከዛ የሆነ ልጅ እዚህ ጋር አገኙና አልኩት አንተ ምን ያህል ይቀረናል ምናምን ስላሴ ለመድረስ ስለው 1-3 ሰዓት ነው ይቀራችኋል። ኧረ እባክህ ከእኔና ከአንተ ቀድሞ የሚደርሰው ማን ነው ምናምን ባለው እኔ ቀድሜ እደርሳለሁ። በቃ እዛ ቀድሜኝ ከደረስክ 1000 ብር እሰጥሃለሁ ስለው ልጁ ተመቸው። በቃ መሮጥ ጀመረ። እኔም በቃ አልበገርም ብዬ ድንጋይን ይዤ አባቴ ድንጋይን ይዤ መንገዴን ቀጠል ልላቸዋለሁ አለው እዚህ ጋር ከጠፋሁባችሁ ብዬ ነው ዝም ብዬ ካሜራ ከፍቼ ፊቴን ሾፍ ላደርጋችሁ ብዬ ነው አለው እንዳለው
እዩት በእናታችሁ እንዴት አባቱ እንደሚያምር እግዚአብሔር። የተፈጥሮ ነገር እኮ በጣም ነው ደስ የሚለው። በቃ እኔ ተመችቶኝ ስቀርጽ ነበር። ሞራል ሲሆነኝ ራሱ የነበረው የቦታው አቀማመጥ፣ ዛፎቹ ምናምን በቃ ከጉሙ ጋር ተደምሮ ያበደ ነው። እዛ ለምን እስቲ ከስር ወደታች አልቀርጽም ራሴ ምናምን ከስር ወደታች የቀረጽኩ። እዚህ ጋር ጀማ አገኘሁ። ይሄ ያጀማ ሰላም ተብላችኋል። እነዚህም ከስላሴ የተመለሱ ነው አድረው ያው መጠየቅ ነበረብኝ እነሱን ግን ያው ቸኩለዋል። እዛ እንሄዳለን እነሱ የደረሱበት ደርሰን እንመለሳለን እንዳንፈራ ምናምን። ከዛ እዚህ ጋር ድንጋዮቹ ተመቹኝና ለምን ሰልፊ አላደርግም ብዬ ሰልፊ ሳደርግ የሆነ ድምፅ ሰማሁ። ኮሽ ምናምን ነገር ወይኔ እግሬ አውጪኝ አየር ላይ ማለት ነው። እዛ ድንጋዮቹ ከዚህ ድንጋይ የለቀምን ከተማ ትንሽ ሀብታም በሀብታም ነው እኮ ነው የምር። እስቲ በዚህ ስራ ከኔ ጋር መሰማራት የምትፈልጉ ኮመንት ላይ ጻፉልኝ። እዚህ ጋር ቀረጽ አድርጉኝ። እኔ እንደ ሰው ስራመድ እኔ ብቻ ፊቴንና ዛፍ እየቀረጽኩ በቃ ተቸገርኩ ምናምን። ይሄ እዚህ ጋር ከኋላ እንዲቀርጹኝ አድርጌ የተቀረጽኩ ነው። ይሄኛው ማለት ነው ገና ሁለተኛ ተራራ አልጨረስም። ብቻ እንሄዳለን። እዚህ ጋር ወገቤን ያዝኩ። ልመለስ አልመለስ አይ እመለሳለሁ አይ አልመለስም እያልኩ መንገዴን ቀጠልኩ ማለት ነው። እና በቃ እዚህ ጋር እስቲ ደግሞ ወደ ሰልፊው ያጀማ ቪዲዮን የምታዩ ሰዎች ይመቻችሁ፣ እወዳችኋለሁ። ላይክ ኮሜንት ማድረጋችሁ እንዳረሱ፣ ሰብስክራይብ ማድረጋችሁንም እንዳረሱ። አለውላችሁ 7 ተራራ የወጣው ብቸኛው ፍጡር ነኝ እንዳላችሁ ጨቅሶ ነው የወጣው። መታችሁ ግን ጎብኙ። ይህን ቦታ ማየት አለባችሁ። እኔ በስነ ስርዓት አልቀረጽኩም። ቮይሴ ላያምር ደስ ላይል ይችላል። ግን ደግሞ የተሻለ ሰው መጥቶ ቢቀርጽና ሶሻል ሚዲያ ላይ ፖስት ቢያደርግ በጣም የተሻለ ነው። እና እንደዚህ ይኸውላችሁ ፊቴን ብቻ ከማድረግ ከላይ ወደ ታች አድርጌ ለምን አልቀርጽም አልኩና ከላይ ወደ ታች ያበደ ነው። ቦታው ደስ ይላል ምናምን ነገር ለመኖር ራሱ ምቹ ነው። እግዚአብሔርም ይህ መንገድ ምናምን ቢጠረግ ደረጃው እስከ ጫፍ እስከ 7ኛው ተራራ ድረስ ደረጃው ካለቀ የዓለም ላይ ያሉ ሰዎች ሁላ መጥተው ቱር የሚያደርጉበት ቦታ ነው። በእርግጠኝነት በጣም የሚያድግ በጣም ለከተማ ምቹ ለአንድ ሀገር ምቹ የሆነ ኤሪያ ነው። ደስ ብሎኛል እዚህ ቦታ በመሄዴ ማለት ነው። እስኪ ከኋላ የሚመጡትን ሰዎች ደግሞ ልቅረጻቸው ምናምን ብዬ እንደዚህ ቀረጽኳቸው። እነሱም እየደከመም አለ ጠንካራም አለ እየሄዱ ነው። እዚህ ጋር ፎቶ የተነሱ ነበር። እቺ ቦታ እንዴት አባቷ ደስ እንደምትል አባት የተለየ ቦታ ነው። ከዛ ከጉም ከጭጋግ ወተን ማለት ነው ፀሐይ እንደዚህ ብርት ያለበት ቦታ እዩት እስቲ። እዚህ ውስጥ መታውን ቀኑን ሙሉ ተኝተን ማታ ወደ ቤት መመለስ ነው። ይህ ዝም ብላችሁ እንዴት አባቱ የሆነ እኮ በቃ ዋሻ ነው ይመስለው። እግዚአብሔር እንደዚህ አይነት ቦታ መታችሁ ጎብኙ እዩ። እንዴት ደስ እንደሚጸጥ ያለ ቦታ ነው። እንስሳ የሚባል ነገር የለም። ጅሎችን መንገድ ይዛችሁ ጥላት እቺ መንገድ እንደጨረሳችሁ ማለት ከፍታ ላይ ነው የምትወጡት። ይኸውልህ ድንጋዩን እዩት፣ ከተማውን እዩት፣ ተራራውን እዩት። በስመ አብ የሶስተኛው ተራራ ነው። በነገራችን ላይ 3ኛው ተራራ ነው ያልቀረጽኩት ተራራ አለ። ግን ይሄ በቃ እዩት ከፍታው ነው። እዚህ ጋር ያጀማ ቪዲዮ የቀረጸ ነው። እዚህ ጋር በቃ እቺ ተመቸችኝ። ለምን አላሾፋችሁም ብዬ እዩት በእናታችሁ። አሁን ይሄ እኮ በእናቴ ስዊዘርላንድ አይደለም ኢትዮጵያ ውስጥ ማለት ነው። ወላይታ ሶዶ ዳሞታ ተራራ ይህ በእናት እንዴት አባቱ እንደሚያምር ውበት ሲገለጽ በወላይታ ይባላል። ይኸው እንደፈረደበት አንዴ ፀሐይ አንዴ ጉም እየሆነ ይኸው ወደ አራተኛው ተራራ ላይ ነው። እንግዲህ አልደርስም እንዴ ምናምን ነገር እያልኩ ከራሴ ጋር የተጨቃጨኩ ነው። እዚህ ጋር ለምን ብቻዬን ምናምን አልኩና አንዱና አልኩት ልጅና አባት እስቲ ምናምን ስማ ከዚህ ፊት 30 መተት ታውቃለህ? አዎ አውቃለሁ። ምን ያህል ይቀረናል? 2 ሰዓት ይቀራቸዋል። አይ በቃ ይመች እና ብቻ ነው ስለ አይ ጀለሳለ ቀድሞኝ ሄዶ ነው እና ፈታ በቃና ካሜራውን ምናምን አልኩት። አየ ካሜራውን ከዛ በቃ ይመች ያራዳል እዛ እንገናኛለን ምናምን አልኩት። አይ አለኝ። ከዛ
እዚህ ጋር በቃ ልንደርስ አካባቢ ነው። 1-2 ተራራ ምናምን ነው የሚቀረን። እዚህ ጋር ልንደርስ ነው። እዚህ ጋር ደግሞ ማለት ነው አዛ የሆነ ዳገት ማለት ነው። እንዴት ልውጣ ልመለስ የሆነች ከፍታ አገኘሁኝ። እሷ ላይ ለምን ወጥቼ እስቲ አልቀርጽም ቪዲዮ ራሴን ምናምን አልኩኝና ከፍታዋ ቦታ ላይ ልወጣ እየሄድኩላችሁ ድንጋዩ ላይ ማለት ነው። እዛ ግን ያው እንዳሰብኩት የሆነ ምናምን አይታይም ብዙም። ግን እስቲ ልሞክረው ብዬ ወጣሁ። ሰው ለምን አልጠይቅም አልኩና እዚህ ጋር አንዱን ጠየቁት። ምን ያህል ይቀረናል? ሰው 2 ሰዓት ይቀራችኋል አሉ። ጭራሽ አሁንም 2 ሰዓት ወይ ደርሳለሁ ምናምን። እስቲ ከኋላ ደግሞ ቀረጹ ምናምን እዚህ ጋር ልቀራረጽባችሁ ምናምን ብዬ እጄ ምናምን ኧረ ልጓዝ ብዬ እንግዲህ ሄድን ነው። ብርዱን አልቻልነውም። ጃኬት ድጋሚ ለበስን። በጣም ነው የሚቀዘቅዘው። 5ኛ ተራራ ይመስለኛል። እዚህ ጋር 5ኛ ተራራ አያልቅም እንዴ? ለነገሩ አሁን ነው የጀመርኩት ፓርቲ። ብቻ አላሳጥርባችሁ ምናምን ብዬ 2 ተራራ ቀነስኩና ማለት በ5ኛው ተራራ ይሄ ወደ ቤተክርስቲያኑ ጋር ስንደርስ ወይም ለመሄድ ያሰብንበት ቦታ ስንደርስ ያለው ሜዳ ነው። በቃ እቺና በጣም ከባድ ዳገት ናት። ትንሽ ነው የቀረን ግን አልቻልንም። እዚህ ጋር በቃ መዘረር አለብን። ኧረ እንዘረር ብንዘረር ማን ነው ያነሳል? ሰው እየተመለሰ ነው። ከዛ እስቲ ምናምን ብለን እስቲ እንዘረር ምናምን ነገር አለና አባቴ ጉሙና የሆነ ሰማይ ላይ ምናምን የወጣው ነው የሚመስለኝ እግዚአብሔር። ከዛ መጣውና ዝድር ይሞታል እንዴ እረፍት አድርጌ እሄዳለሁ ቀስ ብዬ ምናምን አልኩና እንደዚህ እዚህ ጋር በቃ በመምጣቴ ደስተኛ ነኝ። በመድከሜ በጣም ደብሮኛል። ከናስ ደግሞ ስመለስም ራሱ መንገድ ነው የሚደግመው። በቃ እሱ አዛርጉ ቆይ ልድረስ ቤተክርስቲያን ብዬ ቤተክርስቲያን ለመድረስ እንግዲህ ፊቴ ላሹፋችሁ ብዬ እንግዲህ ደርሰናል። ቤተክርስቲያኑ ይሄ መግቢያው ጋር ነው። ሰው ውስጥ የተወሰኑ ሰዎች አሉ። ይሄ ከግቢው ውጪ በኩል ጠላ ቆሎ ምናምን ምግብ ምናምን የሚበላበት ቦታ ነው። እንደምታዩት እዚህ ጋር ከዛ ቤተክርስቲያን ልንገባ ነው እንግዲህ። ይሄ ቤተክርስቲያኑ መግቢያ ጋር ያለ መንገድ ነው። ትንሽ የዳገት ናት፣ ብዙም አትከብድም። እሷን ላጥ እያልን ያወጣ ከዛ በጣም መሳለም አለብን ምናምን አለና በቃ ዙሪያችንን ሸከፍ አድርገን ሄደን እንሳለም እንጸሎት እናድርግ ብለን የገባ ነው። ይሄ ቤተክርስቲያኑ መግቢያ በር ነው። እዚህ ጋር ስደርስ ሳለኝ እና ማለት ነው እዚህ ጋር መተን ስናይ ታቦት ወጥቶ ታቦት እየዞረ ነው። ከዛ እዚህ ጋር ቆመን እንደምን አንጠብቅም አለና ጧፋችንን ገዝተን ጧፍ እያበራን ጸሎታችንን አደረስን። እዚህ ጋር አንዱን ጓደኛ ያገኙትና ቪዲዮ ያስፈልጋል ብዬ ቪዲዮ ቀረጽን። ቤተክርስቲያኑ እዚህ ጋር ዝማሬ የተካሄደ ነበረ። እሱን ቀረጽ አረኩላችሁ። ከዛ ከቤተክርስቲያን ውጪ ያለው ቫይብ ምን ይመስላል የሚለውን ደግሞ ይኸው ላሳያችሁ ብዬ
እዛ ጋር ያው ሁሉ ህዝብ በቃ የምታዩት ያው ሁሉ ህዝብ ቤተክርስቲያን የመጣ ነው። ከቤተክርስቲያኑ ውጪ ነው ያለው። ያው እንደምታዩት ሁሉም ሰው አብዛኛው ሰው ውጪ ነው ያለው። እዚህ ጋር ሲዘምሩ እንዴት አባታቸው ደስ እንዳለ መቅረጽ አለብኝ ብዬ ቀረጽኳቸው። ይሄ ቤተክርስቲያን ውስጥ የሚገቡ ሰዎች ነው። የቤተክርስቲያኑ ሁለተኛው በር ነው። ከዛ ወጣንና የሆነች ነገር መቅመስ አለብን ብለን ጠላ አገኘን። ጠላ አዘዝን። ጠላ ይወል አባቴ እንጠጣዋለን ብለን ጠላ ፉርታልን ቆሎ ገዝተናል። እዚህ ጋር ጠላ አሬ ስጠጣ ደግሞ እንዴት ነው የምጠጣው? እሱ አይጠላ ጠላ እወዳለሁ። እንዴ ዝርር ብለን ነው በቃ እንደዚህ ጠላ የምንጠጣው። እዚህ ጋር ያሉት እኛን እየቀረጹ ነው እንዴ ወይስ ማን ነው ምናምን ጠይቁኝ። አይ በቃ የጠላው ችግር ነው ምናምን ብዬ ላሻልኳችሁ። ከዛ የመጨረሻ ቪዲዮ ነው በቃ እየተመለስን ነው እንግዲህ። እዛ ጋር እንደምታዩት ከዛ ነው ሰው እየመጣ ያለው። እኛ ወደ ታች ነው የምንሄደው። አሁን ወደ ቁልቁለት ነው። ቁልቁለት አዛ ነው በስባ